ዛሬ ላይ በጣም ብዙ ሙስሊሞች እጅግ ልብ የሚሰብርን ጥያቄ ያነሳሉ። በተደጋጋሚ ዱዓ አደርጋለሁ ግን ምንም አይነት ለውጥ አይታየኝም። ምንም አይነት ለውጥ በህይወቴ ላይ የለም። እውነት አላህ ግን ይሰማኛልን የሚሉ ብዙሃን ወጣቶች፣ ብዙሃን ሰዎች አሉ። እንግዲህ ዛሬ ላይ በዚህ አርዕስት ላይ እንድናወራ አስቤያለሁ። በዚህ አርዕስት ላይ እስኪ የተወሰኑ ነገራቶችን طيب بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم أما بعد ጀዛከላሁ ኸይረን ወባረከላሁ ፊክ። ያነሳው የሆነው ነገር ሐቂቀተን እጅግ በጣም ወሳኝ የሆነ ነገር ነው። ይህ ቶፒክ ሁሉንም ሙስሊም ይነካል። ወጣቱን ይነካል፣ ትላልቆችን ይነካል፣ ሀብታሙንም ይነካል፣ ድሃውንም ይነካል፣ ሴቱን ወንዱን ይነካል። ምክንያቱም አማኝ ሆኖ ዱዓ የማያደርግ ሆነ አካል የለም። ሁሉም አማኝ ዱዓን ያደርጋሉ። ይህ አርዕስት ሁሉንም ይነካል። ወጣቱን፣ ትልቁን፣ ትንሹን፣ ሀብታሙን፣ ድሃውን እያንዳንዱን አካል የሚነካ የሆነ አርዕስት ነው። ምክንያቱም አማኝ ሆኖ ዱዓ የማያደርግ የሆነ አካል የለም። ስለዚህ ሁሉንም የሚመለከት የሆነ አጀንዳና አርዕስት ነው። እጅግ በጣም ወሳኝ የሆነ አርዕስት ነው። እንመለከተዋለን ማለት ነው። ጠይብ እንግዲህ ይህ አርዕስት እንዳልከው ሁሉንም ያማከለ ጥያቄ ነው። አላህ ሱብሓነሁ ወተዓላ በተከበረ ቃሉ ወድዑኒ አስተጅብ ለኩም ይላል እና አላሁ ሱብሓነሁ ወተዓላ ጠይቁኝ እሰጣችኋለሁ፣ ጠይቁኝ እቀበላችኋለሁ ብሏል። እስኪ ከነዚህ አንጻር በምን አይነት ወይ ነው እኛ የምንጠብቀው እነዚህ ነገራቶች? ስለዚህ ግልጽ ነው እንዳልከው ነው። እዚህ የቁርአን አንቀጽ ላይ አላህ ተባረከ ወተዓላ የሚለን የሆነ ነገር አለ፣ ወድዑኒ አስተጅብ ለኩም። ስለዚህ ቃል ኪዳኑ ግልጽ ነው። ለምኑኝ ወይንም ጠይቁኝ፣ አስተጅብ ለኩም እኔ ማለት ነው እቀበላችኋለሁ፣ ምላሽ እሰጣችኋለሁ እያለ ነው አላህ ተባረከ ወተዓላ። ስለዚህ ከአላህ ተባረከ ወተዓላ ዘንድ ቃል ኪዳኑ እርግጥ ነው። አላህ ተባረከ ወተዓላ ቃሉን የሚጠብቅና ይሞላ ነው። ሁሌም ይሰማናል፣ ምላሽ ይሰጠናል ማለት ነው። አላህ ተባረከ ወተዓላ አይሰማንም ወይንም አይቀበለንም አይደለም ችግሩ ማለት ነው። ችግሩ እዛ ጋር ሳይሆን ብዙዎቻችን ምንድነው የምናደርገው? ውጤቱን ወይንም ደግሞ የለመናችንን ማለት ነው ውጤት ሪዛልት የምንጠብቀው ኢንዋን ዳይሬክሽን ነው። በአንድ በሆነ ነገር ላይ ብቻ ነው የምንጠብቀው። የሆነችን ነገር ብቻ ፎከስ አድርገን በዛች ነገር ላይ ብቻ እንጠብቀዋለን። እዛ ጋር ነው የችግሩ ማለት ነው። ስለዚህ አላህ ተባረከ ወተዓላ ደግሞ እነዚህን ውጤቶች ወይንም የዱዓ ውጤቶች በተለያዩ ሁኔታዎችና በተለያዩ ዘርፎች ሊመጡልን ይችላሉ። ስለዚህ ዱዓችን ዘገየ ማለት ተቀባይነት አጥቷል ማለት አይደለም ማለት ነው። በትክክል እንደውም ጥበብ ነው፣ የአላህ ተባረከ ወተዓላ ጥበብ ነው። ያ ጥበብ ምንድን ነው? አንዳንዴ አላህ ተባረከ ወተዓላ ያችን የፈለግናትን ነገር ቀጥታ ዳይሬክትሊ እሷን ቢሰጠን ያ ነገር እኛን ሊጎዳን የሚችልበት አጋጣሚ ሁሉ ይኖር ይችላል። የሚገርም ነገር ማለት ነው። ታይሙ ትክክለኛው ሰዓት ያ ሰዓት ላይሆን ይችላል። አይተህ ከሆነ አንዳንዴ አላህ ተባረከ ወተዓላ እኛ የፈለግነውን የጠየቅነው የሆነው ነገር በሆነ ሰዓት ላይ ይሆንና እሱ ደግሞ ከሆነ ጊዜ በኋላ ያደርገውና ይሰጠዋል። ለምሳሌ ብዙ ነገራቶች አሉ እና እነዛ ሁኔታዎች አላህ ተባረከ ወተዓላ ዛሬ ላይ አንተ የፈለግከውን አዘግይቶ የሚሰጥብህ ሁኔታ የሱ ሕክማና ጥበብ አለበት በዛ ውስጥ ማለት ነው። ከላይፍ ኤግዛምፕል ብንነሳ ለምሳሌ ትዳር ላይ በጣም ብዙ ሰዎች በተለያዩ ነገራቶች ይፈተናሉ። ብዙ ነገር ታውቃለህ። ስለዚህ እንደነዚህ አይነት ጉዳዮች ለምሳሌ የሆነ ጊዜ ላይ እንዲሆንልህ የጠበቅከው ወይንም የፈለግከው በጣም ብዙ መስዋዕትነትን የከፈልክበት የሆነ ነገር የሆነ ሰዓት ላይ እንዲሆንልህ ታስባለህ። አላህ ተባረከ ወተዓላ ግን ያንን ነገር በዛን ታይም ያዘገየውና እሱን በጣም ለምንኸዋል። አስብ እንግዲህ በጣም ጠይቀኸዋል፣ ግን ያችን ጊዜ ያሳለፈህና የሆነ ሰዓት ላይ በትክክል ኦን ያደርግልሃል። ካለፈ በኋላ ለካ ለዚህ ነው ካለፈ በኋላ ብዙ ነገራቶችን ተምረህበት ታገኛለህ። ትዕግስት ትማራለህ። በሀብትም በኢኮኖሚም ቢሆን በተለያዩ ነገራቶች በጣም ብቁ ያደርግሃል አላህ ተባረከ ወተዓላ። በሆነ ኬዝ ነው እንግዲህ ያንን ነገር በሰዓቱ እንዳይሆን ያደረገው ማለት ነው። ግን አልፎ ስትመለከተው ውጤቱን ስታየው ፈያ ሱብሃንአላህ የዛኔ ነበሩ ይሄ ነገር መሆን የነበረበት ወይንስ ዛሬ ነው ትክክለኛው ጊዜ ብለህ ራስን ስትጠይቅና ስትመለከት ራሱ ምን ሆኖ ታገኘዋለህ? ኧረ ያ ረብ ወላሂ አንተ ነህ በትክክል ምርጡን ነገር የወሰንክልኝ። በዚህ ሰዓት ታይም ላይ ወይንም በዚህ ሰዓት ላይ መሆኑ ለኔ ትክክለኛው ሰዓት ይህ ነበር። የዛኔ ሆኖልኝ በነበር ምን አደርገዋለሁ? ምን ሆን ነበር? እንዴት ነው ነገራቶችን የማካሄደው ብለህ ትላለህ ማለት ነው። በጣም ትበስላለህ፣ አዋቂ ትሆናለህ፣ ብዙ ነገር ታስተውልበታለህ፣ ትማርበታለህ። ስለዚህ ያ የዱዓችን መዘግየት
ለሕክማ ነው። አላህ ተባረከ ወተዓላ የሆነ ጥበብ አለው ማለት ነው። እኛ በሰዓቷ ያልታየችንና ያልገባችን የሆነ ነገር ኖሮ እንጂ በተአምር አላህ ተባረከ ወተዓላ ለዱዓችን ምላሽ ሳይሰጥ ቀርቶ ወይንም ደግሞ ዱዓችንን ሳይሰማና ሳይቀበለን ቀርቶ አይደለም ማለት ነው። እንደነዚህ አይነት ነገራቶች በጣም ነው የሚያስተምሩ። እኛ የምንወዳቸው ነገራቶች፣ እኛ የፈለግናቸው ነገራቶች ለእኛ መጥፎ ሆኖ እንደዚሁም ደግሞ እኛ መጥፎ ናቸው ብለን ያሰብናቸው ነገራቶች ለእኛ መልካም ሆነው ሊገኙ ይችላሉ። አዎ አላህ ተባረከ ወተዓላ ቁርአን ላይ እንደሚያወሳልን ወይንም እንደሚለን ማለት ነው ዓሳ አን ቱሒቡ ሸይአን ፈሁወ ሸሩን ለኩም ወዓሳ አን ተክረሁ ሸይአን ወሁወ ኸይሩን ለኩም። ይህንን አላህ ተባረከ ወተዓላ ቁጭ አድርጎ ይነግረናል። አንዳንድ አንተ የምታስባት የሆነች ነገር መልካሟ ብቻ ትታያለች፣ ግን ያ ነገር ቢመጣ አንተን በዲንህም በዱንያህም በኢኮኖሚም በምንም አይነት ጉዳዮች አንተን ሊጎዳህ እንደሚችል አላህ ተባረከ ወተዓላ ያውቀዋል። ከዛ አንፃር አላህ ተባረከ ወተዓላ ያንን ነገር ካንተ ላይ ገሸሽ ያደርግልሃል። እውነታውን ሪያሊቲውን ቁጭ አድርጎ ባሳየህና ብትመለከተው ይሄ ነገር እኮ ላንተ እንደዚህ ነው መጨረሻው ብሎ ቢያሳየህ ኧረ ያ ረብ ብዙ አስቀርልኝ ነው የምትለው። አይቀው እሱን ሸርና መጥፎ መስሎ ይታያል። እየተፈተንክበት ያለ የሆነ ጉዳይ በጣም እየተፈተንክበት ነው። ከዛ በኋላ ያ ነገር ሰብር ሊያሳጣህና ኧረ እንዲሁ ነገር ከዚህ በተወገደልኝ እንደዚህ በሆነልኝ ምናምን ብለህ በጣም ብዙ ነገር ታስባለህ፣ ትመኛለህ። ግን እሱን ልክ አላህ ተባረከ ወተዓላ አሳልፎ የሆነ ነገር ላይ ሲያስቀምጥህ አሃ የዛኔ ስፈተን የነበረው ለካ ብቁ እንድሆን ተፈልጎ ነው፣ እኔን እያሰለጠነ ነበር በዛ ወይ ውስጥ ብለህ እንድታስብ ያደርግሃል ማለት ነው። እንደነዚህ አይነት ላይፍ ኤግዛምፕሎች እጅግ በጣም ብዙ ናቸው። አንተም ያጋጥምሃል፣ እኔም በጣም ብዙ አጋጥሞኛል። ወንድም እህቶቻችንም ይሄንን ፕሮግራም እያዩ ያሉ አካላቶች በሙሉ ብዙ ነገር በላይፋቸው ውስጥ እንዳዩና እንደተመለከቱ አስባለሁ። ስለዚህ የየትኛውም ዱዓችን ውጤት ዘግይቶ እየመጣ ሊሆን ይችላል እንጂ አላህ ተባረከ ወተዓላ በተአምር ሳይቀበለን ቀርቶ አይደለም ማለት ነው። ሱብሃንአላህ። ሳስበው ግን አላህ ሱብሃነሁ ወተዓላ አንዳንዴ ሁኔታዎችን አይደለም የሚቀየረው፣ እኛን ነው በሁኔታዎች ውስጥ የሚቀየረን። ዱዓ እያደረግን የተማጸን ነው እኛ ሁኔታውን ሳይሆን የሚቀየረው እኛን ነው የሚቀየረን። አንድም እምነት እንዲኖረን፣ ሁለትም በአላህ ሱብሃነሁ ወተዓላ ላይ ያለንን ተስፋ፣ ሶስተኛ በሱ ላይ ያለንን እምነት እጅጉን ያጎለብትልናል። አዎ ስለዚህ ጉዳዩ እንደዚህ ሆኖ ሳለ ምንም ተስፋ መቁረጥ አስፈላጊ አይደለም ማለት ነው። ነቢዩም ሰለላሁ ዐለይሂ ወሰለም ያስተማሩና የተናገሩት የሆነ ነገር አለ። ዱዓ እያደረገ አንዳችሁ ማለት ዱዓዬን አላህ ተባረከ ወተዓላ አልተቀበለኝም ብሎ እንዳይል በሚል ነቢዩ ሰለላሁ ዐለይሂ ወሰለም ያስተላለፉት የሆነ መልእክት አለ። ምክንያቱም ዱዓ እስካደረግክ ድረስ ዱዓ ባደረግክ ቁጥር ሁሌም አሸናፊ ነህ። ዱዓን ማድረግ በራሱ ዒባዳና አምልኮት ስለሆነ ማለት ነው። ዒባዳ ላይ ነው ያለነው፣ አምልኮት ላይ ነው ያለነው። በል ብዙ የሆኑ አካላቶች እንደውም አንዳንዴ ከዚህ ታላቅ ዒባዳ የሚዘናጉበት አጋጣሚ ያለ። አላህ ተባረከ ወተዓላ ይጠብቀን ነው ማለት ነው። ስለዚህ ሁሌም ዱዓ ማድረጋችን በራሱ ዒባዳና አምልኮት ስለሆነ አላህ ተባረከ ወተዓላ እየተቀበለን ነው። በቃ እዛ ላይ አንጠራጠር። እኛ ዱዓ ማድረግ ከቻልን አላህ ተባረከ ወተዓላ ቅርብ ነው፣ እየሰማን ያለውና ይሄንን አውቀን በዚህ ላይ መጠንከር መበርታት ብቻና ብቻ ነው የሚያስፈልገን ማለት ነው። እና ነብዩ ሰለላሁ ዐለይሂ ወሰለም የሚያስጠነቅቁትን ነገር ደግሞ መጠንቀቅ አለብን። አላህ አልተቀበለኝም፣ አላህ አልሰማኝም፣ ዱዓዬ የተገባ ብሎ ማለትን ማራቅ አለብን ከራሳችን ዘንድ ማለት ነው። ይልቁንም አላህ ዱዓ ማድረግ እንዲያገራለን እየለመንነውና እየጠየቅነው በሱ ላይ መግፋት ብቻ ነው የሚጠበቅብን ማለት ነው። እንግዲህ ይሄን ይመስላል። መርሃባ ወንድሜ፣ እንግዲህ ስለነበረን ቆይታ በጣም ደስ ብሎኛል። አላህ ያክብርልኝ። እንግዲህ ተመልካቾቻችን የዛሬው ፕሮግራማችን በዚህ ይጠናቀቃል። በቀጣይ በአዲስና በምርጥ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።